ይቺ ሌሲ ናት። ሌሲ በጣም በትምህርት ቤት የምትወደድ የኮሌጅ ተማሪ ነበረች። በጣም ተማሪዎቹ ይወዷታል። ይሄ ደግሞ ስኮት ይባላል። ስኮትና እሷ ፍቅር ይይዛቸዋል፣ አብረው ይቆያሉ። ከዛ ኮሌጅ ካለቀ በኋላ ይጋባሉ። ፍቅራቸው በጣም የሚጣፍጥ ነበረ። አመትን ባልሞላ ጊዜ ውስጥ ታረግዛለች። አብረው ተስማምተው በደስታ በጣም ደስ የሚል ህይወት አብረው ይኖሩ ነበረ። ይሄ ቀን እስኪደርስ ድረስ ይሄ ቀን ዲሴምበር 24 የገና ዝግጅት ሌሲ ቤቷን እያዘጋጀች ጉድ እያለች ነበረ። ከዛ ስጨርስ ውሻዋን ይዛ ወክ ለማድረግ ትወጣለች ላትመለስ። እሱም ለሚስቱ እናት ይደውልላቸውና ልጅቷ የት እንዳለች እንደማያውቅ ይነግራቸዋል። እሳቸውን በመጨነቅ ለፖሊስ ይደውሉና ፖሊስና የሰፈሩ ሰው 300 ሰው የሚሆን እሷን ፍለጋ ይጀምራል። በየቦታው ፖስተር ይለጥፋሉ። ከዛ የውሻው የአንገት ማሰሪያ ይገኛል። ጋዜጠኞችን ቤተሰቡን ሁላ ማጠያየቅ ይጀምራሉ። ምንም ፍንጭ ሊገኝ አልቻለም። ፖሊስም ስኮትን ይጠይቀዋል ብዙ ነገር። እሱም አሳ ጠምድ ነበር ይላል። ምንም ነገር እንደሌለ ነው። እንግዲህ እቺ ልጅ እስክትመጣ ድረስ ውሽሚትን በላት። ውሽሚት ስልክ ትደውልና ለፖሊስ በሁለቱ መሃል የነበረውን ፍቅር ትነግራቸዋለች። አብረው ብዙ ነገር እንዳሳለፉና እሱም ባለትዳር እንዳልሆነ የራሱ ኮንዶሚኒየም ያለው ሰው እንደነበረ ነግሯት እንደነበረ፣ ግን ሚስቱ እንደሞተችበት ከዛ በኋላ ስታፋጥጠው እንደነገራት ይነግራቸዋል። ፖሊሶችም በቃ ስልክ የምትነጋገሩትን ቀርተሽ አምጪልን ይለዋታል። እነሱም መከታተል ይጀምራሉ። በየሄደበት ሁሉ አሉ። ምንም ግን አዲስ መረጃ ሊያገኙ አልቻሉም። እስከዚህ ቀን ድረስ በዚህ ቀን የህፃኑ ልጅ አስክሬን ባህር ዳር ይገኛል። የእናትየውም አስክሬን ትንሽ ቆይቶ ይገኛል። ስኮት ይፈራና የፀጉሩን ቀለም ቀይሮ ፓስፖርቱን ቀይሮ ሊጠፋ ይሞክራል። ፖሊስ እየፈለገው ነበር። ፖሊስ ያገኘውና ያስሯል። መኪናውን ሲፈትሹ ብዙ ገንዘብና ብዙ ዕቃ ተዘጋጅቶ ወደ ሜክሲኮ ለመጥፋት እንደነበረ ያምናሉ። ፍርድ ቤትም ይቀርባል። ፍርድ ቤቱም እሷን ባህር ውስጥ ከቶ እንደገደላት ያምናል። ፍርድ ቤቱም ይፈርድበታል። ከዛ የሞት ፍርድ ይፈረድበታል። የሞት ፍርዱን እየጠበቀ እስከ 2021 ቢቆይም በ2021 ፍርድ ቤቱ ከሞት ፍርድ ወደ ዕድሜ ልክ እስራት ቀይሮ ፋይሉን ይዘጋል። እሷም ተቀበረች፣ ልጇም ተቀበረ። የሰፈሩ ሰውም ተሰብስቦ የሻማ ማብራት ስነ ስርዓት አደረገላቸው። ቤታቸውም እንደጨለመ፣ ሁሉ ነገር እንደተዘጋ ለዘላለም ቀን